ከዕለታት አንድ ቀን አካንና እህቱ ሃናን ወንጌልን ለመስበክ ወደ አንድ ግዛት ገቡ። እህቴ ነሽ፣ ቀጥ ብለሽ ነይ፣ ጸጥ ብለሽ ነይ። እሺ ወንድሜ፣ ነይ በቃ ጸጥ። ፈርቻለሁ ወንድሜ። አይዞሽ፣ ምንም የለም እህቴ፣ ጸጥ ብለሽ ነሽ። ነይ በቃ። ፈርቻለሁ። ወንድሜ ነይ ነይ ነይ፣ ሩጭ ሩጭ። ወዴት እንሂድ? የት እንሂድ? ያውና ነይ ነይ እህቴ። በእናትህ ተወን፣ በእግዚአብሔር ተወን፣ በእናትህ ተወን፣ በእግዚአብሔር ተወን፣ በእናትህ ተወን፣ በእናትህ ተወን። ማን የላካችሁ? በእግዚአብሔር እንበቆ አይደለም ምርኩዝ ያደረኩት ተሰብሮ የሚወጋኝ የታመም ከእልፍ መካከል መርጦ የወደደ ስንቱ መጥቶ ሲሄድ ዛሬም አለው ያ አንተ የኔ እረኛ የነፍሴ ጠባቂ ከፊቴ የበራ አለፈኝ ነጣቂ ጽዋዬን ሞላኸው እስኪ ተርፍ በሶ በዘይት ቀባኸኝ ወደድከኝ ጨርሶ አንተ የኔ እረኛ የነፍሴ ጠባቂ ከፊቴ የበራ አለፈኝ ነጣቂ ጽዋዬን ሞላኸው እስኪ ተርፍ በሶ በዘይት ቀባኸኝ ወደድከኝ ጨርሶ ወደድከኝ ጨርሶ ወደድከኝ ጨርሶ ወደድከኝ ጨርሶ ወደድከኝ ጨርሶ ወደ እኔ ግዛት ማን እንደላካችሁ ትነግሩኛላችሁ ወይስ አንገታችሁ ስላርጋ? ይኸውልህ ወንድሜ፣ እኛን ማንም አላከንም። ኧረ ማንም እኛ ካንተ ምንም አንፈልግም፣ ከግዛትህ ምንም አንወስድብህም። እባክህ ፍታን። አዎ ምንም ልናደርግ አይደለም፣ ካለን ሀብት ልንሰጥህ እንጂ። በእናትህ ልቀቀን። ሀብት እኮ እናንተ ለኔ ሀብት ችግር የለውም፣ ምንም ብታደርግ አሁን ላይ ችግር የለውም። ግን አንድ ቀን ልክ እንደ ጳውሎስ ጋማን ሲይዝ ያኔ ይገባሃል። እነዚህ ዛፎችን ተራሮችን የፈጠረ አምላክ ነው የምናመልከው። ስማኝ፣ ይህ አምላክ እኛ እንኳን መስማት ብንተወው ይሄ የተቀመጥክበት ድንጋይ ይሰማዋል። እሺ
እባክህ ወንድሜ ተው፣ እባክህ ወንድሜ ተው፣ እባክህ ወንድሜ ተው፣ እባክህ ሞት እንኳን አይቀርም ወንድሜ ተው። ግን ባለ ጊዜ ተደስተህ ብትሞት አይሻልህም? በእናትህ ተወኝ ተወኝ። ስማኝ ደግሞ ማንም ወደ ግዛቴ መጥቶ ደፍሮኝ አያውቅም። እባክህ ወንድሜ ተው፣ እባክህ ወንድሜ ተው። ወደ አንቺ ልምጣ ታዲያ። እህቴን ተዋት፣ በእናትህ እህቴን ተዋት። እናት የለህም፣ እህት የለህም? በእናትህ ልቀቀኝ፣ በእናትህ እህቴን ተዋት። እህቴን ተዋት። እህቴን ልጄ አካን አቤት አባ። ና እስቲ ልጄ ና። ልጄ እህትህ ሃናን የት አለች? ሃናን አክስቴ ጋር ሄዳለች። እሺ ልጄ ስማኝ፣ አንተ በምትሄድበት ሁሉ ይህንን የእግዚአብሔር ቃል የህይወቴ መሪ አድርገው። እሺ አባ። ተባረክ ልጄ ተባረክ። ወራትም አለፉ። ሃናንም በሽፍታው በቂሮስ ተደፍራ ስለነበረች አረገዘች። ሽፍታውም በዚያው ሮጦ ጠፋ። ሃናን በተቀመጠችበት ሚጧ ይመጣና ብቻዋን ለመውለድ ወደ ቤት ትገባለች። በኋላም ግን ቀናት ሲለዋወጡ ብዙ ሐዘን፣ ብዙ መከራ፣ ብልጭ ሲል ስቃይ፣ ብልጭ ሲል ስኬትና አስተምህሮት፣ ደግሞ ብልጭ ሲል ፍርሃትና ውድቀት፣ ብልጭ ሲል ደህና መሆን፣ ሁሉም በየተራ አልፈው ለዛሬ ቀን በቃን። ይህ የእቴ ማስታወሻ ነው። ያኔ እህቴና እኔ ለወንጌል በሄድን ጊዜ እህቴ ለወንጌል የከፈለችው ትልቅ ዋጋ ነው። ዛሬ ሁሉም አልፎ ሰላም ቢሆንም ወንጌል አሁንም ይነገራል። ልጄ ማርያም ቢሆን ለወንጌሉ እሳት ማቀጣጠያ ክብሪት ነው። ተመስገን
ተመስገን ነው እንጂ ለምን ይባላል? እግዚአብሔር ለምን አይባልም? በስራው ልክና እውነት ነው። ይህ ለወንጌል የተከፈለ ትንሽ ዋጋ ነው። እንዴ ልጄስ ማራስ ማራ 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 ልጄ ልጄ ናልኝ ናልኝ ልጄ ናልኝ ና ናልኝ ና አባዬ አሁን የወንጌሉ ባላደራዎች እኔና ልጄ ማራ ነን። አሁንም ወንጌል በእኛ ይሩጥ።